ከዛሬ በኋላ ማለት ነው እንደዚህ አይነት ጸብ ለመፍጠር የምትመጣ ሰው እዚህ ቤት እንዳትመጣሽ እኔ በእንደዚህ አልጠብቅም ምን ያንተን ማለት ነው ሰው ይሰማዋል ብለህ ማውራት አለብን እሱን ስትነካ ቢያንስ እኔ እንደምትነካ ማወቅ አለብን ግን እኔ ዘመድ ምናምን የሚለው አንተ እንደፈለክ አቅልለው ዘመድ ምናምን የሚለው ማቅልለው ችግር የለውም እንደፈለክ አቅልለው በጣም ግን የሆነ በቀለለ መንገድ ሰው ነው ቢያንስ ለኔ ክብር ይኑር እኔ ቆሜ ቢያንስ እስከ ጸብ ድረስ መድረስ የለም እኮ እኔ እኮ ጸብ አልፈለኩም እኮ ያው እኮ ነው ውጣ እንጂ ማለት ጸባሪ እኔ እኮ እዚህ ቤት ላይ አልፈልግም ነው ግልጽ አማርኛ እኮ ነው እዛ ደግሞ ይኸውልህ አብርሽ ሰው ያስፈልጋታል እሱ ሰው የሚያስፈልጋት ነው ግን እየተለማመጥሽ ነው እንዴ ሰው እኮ ያስፈልጋታል ያለ ሰው አድርገን የተፈጠረች የፈላ ሰው መምጣት መጣለኝ አንተ አትከለክለኝ መጀመሪያ ሲነበረ እሱ አይደል አትከለክለኝ ሰማኝ ይኸውልህ ቤተሰብ ያለው አንድ ነገር ልንገርህ እዚህ ቤት ውስጥ ያለሁት እኔ ነኝ አንተ እንደፈለክ የማዘዝ መብት የለም ከዚህ በኋላ ገባ እኔ የፈለኩትን ሰው ማምጣት መብት አለኝ አንተ እንደዚህ አምጪ እንደዚህ አውጪ እንደዚህ አውርጂ ልትለኝ አትችልም በዙሪያ ያሉት ሰዎች ደግሞ እኔን እየመጡ እንዳይረብሹኝ ያልኩ ካለቀ እኮ አለቀ በቃ ማንንም አታምጣብኝ እኔ ብቻዬን እየመጣለሁ ትናንትም ብቻዬን የመጣሁት ነገር ግን ዘመዴን ስጋዬን ወዳጄን ግን የመከልከል አንዳች መብት የለም አንዳች መብት ገባ ልጅን የማየት መብት አለ ሂድ ከዛ ውጭ ግን ቃላት የመናገር ላፊ የመናገር አንዲት መብት የለም አንዲት ገባ አይደለ ከዚህ ያለፈ ነገር እናገራለሁ አድርጋለሁ ብትል እዚች ቤት ድርሽ እንዳትል ማድረግ እችላለሁ በስነ ስርዓት ነው ማየት የምትችለው ገባ አይደለ ከዛሬ በኋላ መስመርህን እያለፍክ ኖ ጉራ አይደለም በጣም ታግሼ ብዙ ነገር አድርጌያለሁኝ እስከዛሬ ድረስ አሁንም ያን ነገር ማድረግ አያቀተኝም ገባ አይደለ ትሰማኛለህ በክብርና በስነ ስርዓት ወጥተህ መግባት ከፈለክ እንደ ሰሞኑ መተህ ልጅህን አይተህ ተጫውተህ እንደፈለግህ ስከህ መውጣት ትችላለህ አይ ካልክ ግን ሌላ ነገር ነው የምፈልገው ሰላምሽን እየመጣው ረብሽሻለሁ በሰበብ አስባቡ እጨቃጭቃለሁ እንደሆነ ወደ ሌላ መስመር ነው የምንገባው ሌላ ብዙ ሰው ገብቷል እኮ እኔ ምንድነው ታውቃለህ ወንድሜ ነው አይደል አሁን እንዲግርግሩ ለመፈጠሩን ሳላቅ እየተከራከርኩልህ ነበር ቢያንስ ይግባ ብዬ እንኳን እየተናገርኩ በዚህ አስተያየት ውጣ ለምን በተበተን እየመጣ እዚህ ቤት እሱ መምጣቱ እኮ ነው አይደለም ገኒ ለምን አጣ በሩን ክፈችለትና ወይ አብረን ውጣ ወይ ውጣ ሰው እየመረጡ ይገባል እንደ አንተ ቆይ ማን ሲበዛ ይመራል ማንንም አይደለም ያመጣሁት ጓደኛዬን ኦር ደግሞ ሳምቲንግ የሆነ ጎረምሳ እንደዚህ ወንድሜን ያመጣሁት ወንድሜ ኮርታኔ ከሱ ጋር ማማት እንደማይችል ታውቂያለሽ ወንድሜ ሊጠይቀኝ የመጣው ለመጣ ቤት ለምን ልጠይቀኝ ነው ለዋለው ወንድሜ ቢመጣ ለመጣ ከዚህ ጥፋ ብያባረዋለሁ ያማን እንዴ ማንንም ማያውቀው ወንድሜ የሚያትበይ ወንድምሽ ስለተዋለደ ብቻ ከአንድ እናት ከአንድ አባት መውጣት አይጠበቅብንም ገባ ግዴታ በአንድ ስለወጣ እኮ አይደለም ወንድምና እህት የሚሆነው ያክስት ልጅ ወንድም ነው ያጎት ልጅ ወንድም ነው